አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዛልኝ። እኔ ውዶች ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም አድርጌ አመሰግናለሁ። እጅግ አድርጌ አመሰግናለሁ ውዶችዬ። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ረመዳን አለቀብን። ዛሬ እንግዲህ 29ኛው ቀን ነው ማለት ነው ውዶችዬ። ኢድ ሙባረክ ብያቸዋለሁ። እንዴት ናችሁ? ረመዳንስ እንዴት ነበር ከእናንተ ጋር? ከኔ ጋር ወላሂ አልሐምዱሊላህ በጣም አሪፍ ረመዳን ማሻአላህ። እኔ እንጃ የዘንድሮ ረመዳን ተሁሉም ይለያል ማለት ነው። ሰዓቱ ታይታወቅ፣ ወራቶቹ ታይታወቅ ነው ያለቀው ማለት ነው። ኢንሻአላህ አመት አመት ያድርሰን፣ የከርሞ ሰው ይበለን። ኢንሻአላህ አምና የነበሩት ዘንድሮ የሉም። እነሱንም እንግዲህ የተለዩንን አላህ ጀነትን ፈርደውስ ይወፍቃቸውና እላቸዋለሁ ውዶችዬ። ጾመው ተጠቀሙት፣ ባሮቹ ያስጠጋን፣ አላህ ጾማችንን ይቀበልን እላቸዋለሁ። ኢድ ሙባረክ ብያለሁ በዳግመኛ። እኔ ውዶች እንግዲህ እንደምታውቁት ሁሉም ነገር ወላሂ አብሶ በስደት ያላችሁ እህቶቼ ማለት ነው እንደኔ አብሽሩ፣ አይዟችሁ። አመት ባል ሲመጣ ነው በጣም የሚከፋንና እኔ አመት ባል በመጣ ሰዓት በጣም ይከፋኛል። በቃ ሆዴ ይረበሻል፣ አለቅሳለሁ። በቃ ብቸኝነት ሁሉ ይሰማኛል ማለት ነው። ብቻ አልሐምዱሊላህ ለሁሉም ነገር የሰው ልጅ ጤና ከሆነ ሁሉም ነገር ኃላፊ ነውና እንግዲህ ያው ከቤተሰብ ጋር ሆነንም ባናሳልፈውም ያለንበት አልሐምዱሊላህ እያልን ማሳለፍ ነው እላችኋለሁ። ከእናንተ ጋር ኢድ ምን ይመስላል? ከኔ ጋር አለሁኝ አልሐምዱሊላህ በማዳም ኩሽና ዱብ ዱብ እያልኩኝ። እንግዲህ ዛሬ 29ኛው ቀን ነው አይደለ? እና እንደዛ እላችኋለሁ የኔ ውዶች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አሁንም ተጎን የሆኑ ውዶችዬ አይከፈልበትም እና እንደዛ እላችኋለሁ። እና ነባሮቹም ላይክ እያደረጋችሁ አበረታቱኝ። አዲስ ገቢዎችም እንግዲህ ሰብስክራይብ ሼር ማድረጋችሁን የደወል ምልክቷን መጫናችሁን እንዳትረሱ እላችኋለሁ። እንግዲህ በጎደል እናንተ ሞሉበት ማለት ነው። እና ይሄንን እላችኋለሁኝ። ረመዳን አለቀብን። አምና የነበሩት ዘንድሮ የሉም። አልሐምዱሊላህ አለኩልህ ሁሉም ነገር ውዶችዬ። የዘንድሮ ረመዳን እንጃ ቀኑ ሰዓቱ ታላቀው ነው የሚመሸው እና እኔ ስራ ላይ ሁኜ ነው፣ እኔ ብቻ ነኝ፣ ሁላችሁም ናችሁ። እንጃ ወላሂ 2 ወር ቢሆን እኔ ፍቃደኛ ነኝ ማለት ነው። በጣም ነው ደስ ያለኝ። አልሐምዱሊላህ የሰው ልጅ ጤና ሆኖ ጾሙ ተጨረሰ። በጣም ደስ ይላል እላቸዋለሁ እኔ ውዶች። አምና የነበሩት ዘንድሮ የሉም እና እኛንም የከርሞ ሰው ይበለን፣ የከርሞ ሰው ይበለን። ደግሞ በሰላም በጤና ከቤተሰቦቻችን ጋር ሆነን ከርሞ እነዚህ ደግሞ እስኪ ከቤተሰቦቻችን ጋር ሆነን አልሐምዱሊላህ እያልን ረመዳንን የምንጾምበትን ቀን ያቅርብልን። ቅመሞችዬ የኔ ቪዲዮዎች ማለት ነው። አሁን በነገራችን ላይ ሁሉም እኔ ብቻ አይደለሁም። አሁን አመት ባል በመጣ ሰዓት፣ ኢድ በመጣ ሰዓት የሚያለቅሰው ማን ነው? ሆዱም የባባው ማን ነው? እኔ በጣም ሆዴ ይባባል። በቃ ይብሰኛል፣ ዝም ብሎ ማለት ነው። ምንም ነገር ካልሆን በቃ ይብሰኛል። ስንት አመቴ ረመዳንን በሰው ሀገር ማለት ነው። በቃ እኔ ይለያል። እኔ እንጃ ብቻ እና ውዶችዬ ማን ነው እንደኔ ሆድ የሚብሰው ሆድ የሚባባው? በቃ ብቸኝነት የሚሰማው እኔ በቃ ሰው ያለኝ አይመስለኝም። ብቸኛ ሁኜ በቃ አለቅሳለሁ። ረመዳንም ሲያዝ አለቅሳለሁ፣ ሲፈታም በቃ አለቅሳለሁኝ ማለት ነው። ሆድ ይብሰኛል እና በጣም ነው ሆድ የሚብሰኝ ማለት ነው ውዶቼ። እንግዲህ የከርሞ ሰው ይበለን። ከቤተሰቦቻችን ጋር በአንድ ሁነን ረመዳንንም በዓልንም በአንድ በሳቅ በደስታ ከቤተሰብ በቃ ዙሪያችንን ክብብ አድርገውን በደስታ እስኪ የምንጾምና የምናፈጥር ያድርገን እላችኋለሁ።
አረ እንደው ያ ረቢ እሱ አይቸግረውም። እንደው በቃ እንደው የእርፈት እንጀራ ይስጠን እስኪ አላህ ያሳርፈን ማለት ነው። ሁል ጊዜ በሰው ሀገር ሁል ጊዜ በቃ ከቤተሰብ ተነጥሎ በጣም ከባድ ነው፣ ይብሳል ማለት ነው። ለምን እንደው አላቅም እኔ በቃ ይብሰኛል፣ እየባሰኝ ነው። እና ብቻ ሁላችሁም ይገባችኋል ማለት ነው። ያው አንዳንድ ያው ቤተሰብ ጋር ያላችሁት ላይመስላችሁ ይችላል፣ ግን እንደኛ ነጠል ያላችሁ በጣም ይብሳል ማለት ነው ውዶችዬ። እንግዲህ ምንም ማለት አይቻልም። የሰው ልጅ ዋናው ጤና ከሆን አልሐምዱሊላህ እያልን መቀመጥ ነው፣ ስራችንን መስራት ነው እላችኋለሁ ውዶቼ። እንግዲህ ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። አሁንም ግዳፋችሁ አይለየኝ፣ አበረታቱኝ እኔ ውዶች፣ አይከፈልበትም እላችኋለሁ። አገራችንን ሰላም አላህ ያድርግልን። ዝሮ ዝረን መግቢያችን ናትና አገራችንን ሰላም ያደርግልን። ሁላችንንም ፍቅር አላህ ይጨምርልን፣ አንድ አላህ ያድርገን ማለት ነው። እና እንደዚህ እያልኳችሁ ነው የኔ ውዶች። እንግዲህ የዛሬው ቪዲዮዬ እንደዚህ መጥቼላችኋለሁኝ። ኮሜንታችሁን አስቀምጡልኝ፣ አነባለሁ። እስኪ እንደኔ እስኪ ሆድ የሚብሰው ብቸኝነት እስኪ በቃ እንዴት አደረጋችሁ? እስኪ ኮሜንት ላይ ያስቀምጡልኝ ማለት ነው። በቃ የኔ ቢጤዎች ማለት ነው። ሁላችሁም አይደላችሁም፣ አንዳንዶቹ ያው ከቤተሰብ ጋር ወይ ደግሞ ከልጆቻችሁ ጋር በቃ ልትሆኑ ትችላላችሁ። የኔ ቢጤ ማለት ነው። እኔ አሁን ሮመዳን እውነት ለመናገር በጣም በቃ ሮመዳን በስደት ላይ እኔ ይሁን 8 ዓመት ጨርሻታለሁ ማለት ነው፣ በሰው ቤት ማለት ነው። እኔም ለፋለሁ ወይ አይሞላም ወይ ደግሞ በቃ ትቼው ወይ አልሄድም፣ በቃ አይታገላለሁ። ብቻ አልሐምዱሊላህ የሰው ልጅ ጤና ከሆነ አልሐምዱሊላህ ነው፣ ዋናው ጤና ነው አይደለ? እና ስለዚህ ምንም ማድረግ አይቻልም። ያው እንግዲህ 8 ዓመቴ ረመዳን በሰው ሀገር አብሬ ጾምኩኝ። ሲከፋኝም ትስቅም ሲደላኝም አብሬ ያለሁኝ አልሐምዱሊላህ። አሁንም እስኪ በቃ ይበለን ያ ረቢ። አላህ ሀገራችንን ሰላም ያደርግልን እና በሀገራችን ከቤተሰብ ጋር ጾመን አብረን የምናፈጥር ያደርገን። ቤተሰቦቻችንን አላህ እድሜያቸውን ረጅም ያደርግልን ውዶችዬ። እና እንደዛ ነው እላችኋለሁ የኔ ውዶች። እንግዲህ በተረፈ በቃ አገራችንን ሰላም አላህ ያደርግልን፣ ሰላሙን ያወረድልን፣ አንድነት አላህ ይፍጠርልን። በቃ እንደው አላህ ያዋደን፣ ሁላችንም አንድ ያደርገን ማለት ነው። አገራችን እኮ ሰላም ቢሆንልን፣ አገራችን እንደ ሰው ሀገር ቢሆንልን፣ ብንዋደድ እኮ በቃ ሁሉም በቃ በሀገሩ ላይ ትንሱም ትልቁም በቃ ይረጋጋ ነበር። የሀገራችን ሁኔታ ነው እንደዚህ በየሀገሩ በከንከን ብለን የቀረ ነው ማለት ነው። እንደኔ በቃ ሀገሬ ሄዳለሁ ብዬ አስብና የሀገሩ ሁኔታ እንትን ሲለኝ በጣም በቃ ይጨንቀኛል ማለት ነው። ሂጄ ምንድን ነው የምሰራው? እዚህ እየለፋሁ አልሆነልኝም። ደግሞ እዛ ሂጄ እስኪ ምንድን ነው የማደርገው? ሀገራችን እንደዚህ ነው በቃ ምን እሰራለሁ ሂጄ እላለሁኝ ማለት ነው። እስኪ ደግሞ ኢትዮጵያ የገባችሁ ማለት ነው። እኔ እንደኔ አሁን ኢትዮጵያ ሂጄ ምንድን ነው የምሰራው? እንዴት ልሁን እያልኩኝ እኔ እያመታታሁ ነው። በቅርብ ኢንሻአላህ አገሬ እገባለሁኝ፣ ከቤተሰብ ጋር እደበለቃለሁ ኢንሻአላህ። ያንንም ቪዲዮ እለቅላችኋለሁኝ። እስኪ ኢትዮጵያ የገባችሁ ማለት ነው በቃ አሁን እዚህ ኩኝ እኔ በቃ ቤተሰብም ጋር ስደውል ምን ስል በቃ ሁሉ ነገር ጭንቅ ነው የሚሆንብኝ። ኢትዮጵያ ሄጄ ምን እሰራለሁ? ኢትዮጵያ ሄጄ ምንድን ነው የማደርገው? በቃ ይሄ ሁሉ ይመጣብኛል ማለት ነው። እስኪ ኢትዮጵያ ያላችሁ እስኪ በቃ እንደው ምን ትሉኛላችሁ ማለት ነው። ልቅር ልምጣ እያልኩ ሁለት ልብ ነኝ ማለት ነው። ሄጄስ ምን እሰራለሁ እላለሁ። እዚህም ደግሞ ሁኜ እየሰራሁ ምንም ለውጥ ያገኘሁት ነገር የለኝም። ምን እንደሆንኩ አላውቅም። ብቻ ሰራለሁ፣ እለፋለሁ። ምን ላይ ደረጃ እንደደረስኩ አላውቅም። እስኪ ሁላችሁም ዱአ አድርጉልኝ እህቶቼም ወንድሞቼም ማለት ነው። በጣም ብሶኛል፣ በጣም ከፍቶኛል። በቃ ይሄ ነው ብቻ አልላችሁም እና በጣም ከፍቶኛል። ጓደኞቼ፣ የስደት ጓደኞቼ፣ እህት ወንድሞቼ ዱአ አድርጉልኝ። ደግሞ ዱአ ሙስሊሞች ሶላት ትሰግዱ እስኪ አስብ አድርጉኝ፣ ዱአ አድርጉልኝ። ወላሂ ከምሬ ነው፣ አውቄ አይደለም ማለት ነው። ግራ ገብቶኛልና
ኑሮሽን አላህ ያስተካክልልሽ በሉኝ ማለት ነው። ያው ኢትዮጵያም ለመግባት በቃ የአገሩ ሁኔታ እንትን አለኝ፣ ግራ ገባኝ። እዚህም አልቀመጥ በቃ ሰርቼ ቁም ነገር ላይ የደረስኩት ያሰብኩትንም ነገር ምንም ልተክር አልቻልኩም ማለት ነው። ምን እንደሆንኩ አላቅም። ብቻ እኔ እንጃ እኔ ብቻ ነኝ ወይንስ ሁላችሁም ናችሁ? እስቲ እንደኔ ግራ የገባው እንደኔ እስኪ ብስቅልቅል ያለበት ህይወቱ ማለት ነው። እስኪ ንገሩኝ።